ይህ ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ2014 ዓ.ም ክረምት ላይ ነበር። በጀርመን የሚኖረው ላርስ የተባለው የ28 ዓመት ወጣት ከጓደኞቹ ጋር በመሆን ወደ ቡልጋሪያ ታዋቂ የባህር ዳርቻ ለመዝናናት ሲጓዝ ነበር። ላርስ እጅግ የተረጋጋ፣ በትጋት የሚሰራ፣ ለቤተሰቡ በተለይም ለእናቱ በጣም አሳቢ የሆነና ምንም አይነት የአእምሮም ሆነ የአካል ጤና ችግር የሌለበት ጤናማ ወጣት ነበር። እሱና 5 የቅርብ ጓደኞቹ ወርቃማው አሸዋ ወይም ጎልደን ሳንድስ ወደሚባለው በደማቅ የምሽት ህይወት ወደሚታወቀው የባህር ዳርቻ ሲያቀኑ ሙሉ በሙሉ በደስታና በሳቅ የተሞላ እረፍት እንደሚያሳልፉ አልተጠራጠሩም ነበር። ለአንድ ሳምንት ያህል አብረው ዋኙ፣ ተጫወቱ፣ ፎቶዎችንም ተነሱ። ወዳጆቼ፣ ወደዚህ አስደናቂ ታሪክ ውስጥ ይበልጥ ከመግባታችን በፊት እንደዚህ ያሉ እውነተኛና ልብ አንጠልጣይ ታሪኮችን ሁል ጊዜ እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ታሪኩንም ከወደዳችሁት ደግሞ አሁኑኑ ላይክ በማድረግ አበረታቱኝ። ለሌሎችም እንዲደርስ ሼር አድርጉት። አሁን ወደ ታሪኩ እንመለስ። ፍጹም ሰላማዊ የነበረው ጉዞ ወደ አስፈሪ ቅዠትና በዓለማችን ላይ እስካሁን መልስ ወዳላገኘ ምስጢር የተቀየረው ወደ ሀገራቸው ለመመለስ ጥቂት ቀናት ሲቀራቸው በአንድ ምሽት በተፈጠረ እንግዳ ክስተት ነበር። ከሰኔ ወር መጨረሻ ቀናት በአንዱ ምሽት ላርስና ጓደኞቹ በአንድ መጠጥ ቤት ውስጥ ሆነው የእግር ኳስ ጨዋታ ይመለከቱ ነበር። ላርስ የወርደር ብሬመን እግር ኳስ ክለብ ደጋፊ ሲሆን በቦታው ከነበሩት የባየር ሙኒክ ደጋፊዎች ጋር በሀሳብ አለመስማማትና የቃላት ምልልስ ይጀምራሉ። በወቅቱ ነገሩ በሰላም ያለቀ ቢመስልም በኋላ ላይ ግን ነገሮች ተበላሹ። ከምሽቱ ጨዋታ በኋላ ላርስ በጣም ስለራበው ጓደኞቹን ትቶ ወደ አንድ የፈጣን ምግብ መሸጫ ሱቅ ብቻውን ያመራል። እዚያ ሱቅ ውስጥ እያለ ቅድም ክርክር ውስጥ ከገቡት ሰዎች ጋር የተላኩ የቡልጋሪያ ወይም የሩሲያ ዜግነት ያላቸው ወጣቶች በድንገት ከበው በኃይል ይደበድቡታል። በዚህ ከባድ ጥቃት ምክንያት ጭንቅላቱና ፊቱ ላይ ከፍተኛ ጉዳት ይደርስበታል። በተለይም በአንዱ ጆሮ ላይ በደረሰበት ኃይለኛ ምት የጆሮ ታምቡር ሙሉ ለሙሉ ይቀደዳል። በማግስቱ ጠዋት ላርስ ህመም ስለበረታበት ወደ አካባቢ ሆስፒታል ሄዶ ዶክተር ጋር ይቀርባል። ዶክተሩ ጉዳቱን ካየ በኋላ ሴፋሮክሲን የተባለ የባክቴሪያ መከላከያ አንቲባዮቲክ መድኃኒት ያዝለታል። ነገር ግን ከሁሉ በላይ አስደንጋጭ የሆነውን ማስጠንቀቂያም ይነግረዋል። የጆሮ ታምቡር ስለተቀደደ አውሮፕላን ውስጥ ባለው የባህር ወለል ግፊትና የአየር መለዋወጥ ምክንያት ጆሮ ሊደማ፣ ውስጣዊ ክፍሉ ሊፈነዳ ወይም ከፍተኛ የጤና አደጋ ሊደርስበት እንደሚችል ይገልጽለታል። ስለዚህ አሁን ባለበት ሁኔታ አውሮፕላን ላይ መሳፈር እንደሌለበት በጥብቅ ያስጠነቅቀዋል። ይህ በእንዲህ እንዳለ የጓደኞቹ የጀርመን መመለሻ ጊዜ ትኬት የተቆረጠው በዚያው ዕለት ነበር። ላርስ መብረር ስለማይችል ቡልጋሪያ ውስጥ ለጥቂት ቀናት መቆየት ነበረበት። ጓደኞቹ አብረውት ሊቆዩ ቢጠይቁትም ላርስ ግን ምንም አይደለም፣ የጥቂት ቀናት ረፍት ነው፣ እናንተ ሂዱ በማለት በራስ መተማመን ይነግራቸዋል። በዚህ ምክንያት ጓደኞቹ እሱን ትተው ወደ ጀርመን ይበራሉ። ላርስ ግን አደገኛና ብቸኝነት በሞላበት የቪርና ከተማ ውስጥ በአንድ እጅግ ርካሽና ጥቁር ቀለም ባለው ሆቴል ከረር በተባለ ቦታ ውስጥ ለአንድ ምሽት ክፍል ይይዛል። ላርስ ወደ ሆቴሉ ክፍል ከገባ በኋላ ግን በህይወቱ ታይቶ የማይታወቅና እንግዳና አስፈሪ የለውጥ ባህሪ ማሳየት ጀመረ። ዘው ክፍል በጣም ጠባብና ጨለማም ከመሆኑ በላይ በከተማዋ አስፈሪ የሚባለው ሰፈር የሚገኝ ነበር። ልክ እኩለ ሌሊት ሲሆን ላርስ ፍጹም የሆነ የፍርሃት የድንጋጤና አንድ ሰው ሊገለው እያደባበት እንደሆነ የሚያስብ የፓራኖያ ስሜት ውስጥ ይገባል። ከምሽቱ 7 ሰዓት አካባቢ ሲሆን በከፍተኛ መንቀጥቀጥና ድንጋጤ ስልኩን አንስቶ ጀርመን ወደምትገኘው እናቱ ሳንድራ ይደውላል። በስልኩ ላይ ድምፁን ሙሉ በሙሉ አጥፍቶ በሹክሹክታ እናት ሆይ፣ እዚህ ቦታ ደህንነት የተጠበቀ አይደለም፣ 4 ሰዎች ሊገሉኝ እየፈለጉኝና እየተከተሉኝ ነው፣ ክሬዲት ካርዶቼን ወዲያውኑ አሳግጅልኝ በማለት በለቅሶ ይለምናታል። እናቱ በሰማችው ነገር ክፉኛ ደንግጣ ምን እንደሆነ ለመጠየቅ ብትሞክርም ላርስ ግን ስልኩን ይዘጋዋል። ሆቴሉ የውስጥ ደህንነት ካሜራ ወይም ሲሲቲቪ ላይ የሚታየው ምስል ደግሞ ታሪኩን ይበልጥ አስፈሪ ያደርገዋል። ላርስ በሆቴሉ ኮሪደር ላይ በደህንነት ካሜራ ላይ ሲታይ ልክ ከአንድ የሚታይ ጠላት ወይም ነፍሰ ገዳይ ለማምለጥ እንደሚሞክር ሰው በፍርሃት ግድግዳውን ተደግፎ ሲራመድ፣ በየማዕዘኑ ሲደበቅና ሊገድሉት የመጡ ሰዎችን ለማየት እንደሚፈልግ ሰው
በመስኮት ላይ ቆሞ ወደ ውጭ ሲያጮልቅ ይታያል። ሙሉ ሳይተኛ በሆቴሉ ሊፍት ውስጥ ሲወጣና ሲወርድ፣ ወደ ውጭ ሲወጣና ተመልሶ ሲገባ ያድራል። ከጠዋቱ 11 ሰዓት ላይ ደግሞ እንደገና ለእናቱ ደውሎ እየመጡብኝ ነው፣ ከክፍሌ ወጥቼ ልደበቅ ነው ይላታል። ይሁን እንጂ የሚገርመው ነገር የሆቴሉን የካሜራ ምስሎች ሙሉ በሙሉ የመረመረው ፖሊስ በዚያች ምሽት ላርስን የተከተለው ከክፍሉም ውጭ የቆመ ወይም እሱን የዛተበት አንድም እንግዳ ሰው በካሜራው ላይ አለመኖሩን አረጋግጧል። ላርስ ያያቸው 4 ሰዎች እነማን ነበሩ? ወይስ አእምሮ የፈጠራቸው ቅዠቶች ናቸው? በማግስቱ ጠዋት ማለትም ሐምሌ 8 ቀን 2014 ዓ.ም ላርስ ከሆቴሉ ወጥቶ ታክሲ በመያዝ ወደ ቪርና አውሮፕላን ማረፊያ ያመራል። ወደ ጀርመን ለመብረር ቆርጦ ስለነበር ከአውሮፕላን ማረፊያ ከመነሳቱ በፊት በአየር ማረፊያ ውስጥ ወደሚገኘው የዶክተር ኮስታ ክፍል ገብቶ ምርመራ ማድረግ ይጀምራል። ላርስም ለዶክተሩ የጆሮውን ሁኔታ ያሳየዋል፣ የወሰደውን መድኃኒት ያሳያል። ዶክተሩ በኋላ ላይ እንደተናገረው ላርስ በክፍሉ ውስጥ በነበረበት ወቅት በጣም የተረበሸ፣ ለማንም ሰው እምነት የማይሰጥና የሚንቀጠቀጥ ባህሪ ነበረው። ዶክተር ላርስን እንዳረጋጋውና እየመረመረው እያለ በድንገት የክፍል በር ተከፍቶ አንድ ዩኒፎርም የለበሰ ሰው የአየር ማረፊያ ሰራተኛ የግንባታ ስራ ጉዳይ ለመጠየቅ ወደ ክፍሉ ይገባል። ያም ሰራተኛ ወደ ክፍሉ በገባበት በዚያች ቅጽበት በላርስ ኃይል ላይ ፍጹም አስፈሪ የሆነ የሞት ፍርሃትና ድንጋጤ ታየ። ያንን ዩኒፎርም የለበሰ ሰው እርሱን ሊይዘው የመጣ ወንጀለኛ አድርጎ የጠረጠረው ይመስላል። ላርስ ወዲያውኑ ከመቀመጫው ተስፈንጥሮ ተነሳ። መሞት አልፈልግም፣ እዚህ መቆየት የለብኝም እያለ በከፍተኛ ድምፅ እየጮኸ በክፍሉ ውስጥ የነበረውን የጉዞ ቦርሳውን፣ ሁሉንም ልብሶችን፣ ውድ ስልኩንና ዋናውን ፓስፖርቱን ሳይቀር ዶክተሩ ጠረጴዛ ላይ ጥሎት በሩን ከፍቶ መሮጥ ጀመረ። ይህ ቪዲዮ የተቀረጸው ትዕይንት ዛሬም ድረስ በዩቲዩብ ላይ በሚሊዮን የሚቆጠሩ ሰዎችን የሚያስደምም ነው። ላርስ ከዶክተሩ ክፍል ወጥቶ በአየር ማረፊያው ዋና አዳራሽ ውስጥ ባሉ በመቶዎች የሚቆጠሩ ተጓዦች ፊት ምንም አይነት ዕቃ ሳይዝ በከፍተኛ ፍጥነት እየሮጠ ከአውሮፕላን ማረፊያው ዋና በር ወጣ። ከአየር ማረፊያው ውጪ የነበሩ የደህንነት ካሜራዎች እሱን መከታተላቸውን ቀጠሉ። ላርስ እየሮጠ ሄዶ ከአውሮፕላን ማረፊያ መኪና ማቆሚያ ጀርባ ያለውን ባለ 8 ጫማ ከፍታ ያለውንና በላዩ የሾለ የሽቦ አጥር ያለበትን የደህንነት አጥር ያለምንም ማቋረጥ እጅግ በሚያስገርም ፍጥነትና ቅልጥፍና ዘሎ ተሻገረው። ጥሩ ማዶ ወደሚገኘው በቡልጋሪያ ሰፊ ቦታ ወደሚሸፍነው ጥቅጥቅ ያለ የሱፍ አበባ ጫካና አውራ ጎዳና እየሮጠ ገብቶ ተሰወረ። ያ በካሜራ የተቀረጸው ሰከንድ ላርስ ሚንታክን በምድር ላይ በህይወት እያለ በሰው አይንና በካሜራ የታየበት የመጨረሻ ጊዜ ሆነ። ከዚህ ቀን በኋላ ላርስ በህይወትም ይሁን በሞት ሊገኝ አልቻለም። የቡልጋሪያ ፖሊስ፣ የጀርመን ኤምባሲ እና የላርስ እናት የቀጠረቻቸው የግል መርማሪዎች ጭምር ያንን ሰፊ ጫካ በአካባቢ ያሉ ወንዞችና ተራሮችን በሙሉ በዝርዝር ቢያስሱም ውሾችና ድሮኖችን ተጠቅመው ቢፈልጉም አንድም የልብስ ቅዳጅ ወይም ፍንጭ ሊያገኙ አልቻሉም። ይህን ታሪክ ለመተንተን የሞከሩ መርማሪዎች ወይም የትሩ ክራይም ባለሙያዎች 3 ዋና ዋና ታዋቂ መላምቶችን ያስቀምጣሉ። መድኃኒትና የጭንቅላት ጉዳት የጎንዮሽ ውጤት። የመጀመሪያው መላምት ላርስ ጆሮ ላይ ሲመታ ጭንቅላቱ ላይ ከባድ የውስጥ ደም መፍሰስ ደርሶበት ሊሆን ይችላል። ወይም ደግሞ ዶክተሩ ያዘዘለት መድኃኒት እጅግ አልፎ አልፎ የሚከሰት ሰዎች ላይ ከፍተኛ ቅዠት፣ ለአእምሮ መረበሽ፣ ፍርሃት የሚዳርግ የጎንዮሽ ጉዳት ስላለው አእምሮ ሙሉ በሙሉ ተናግቶ ጫካ ውስጥ ገብቶ በረሃብና በውሃ ጥም ህይወቱ አልፎ ሊሆን ይችላል የሚል ነው። የሰዎች ዝውውርና የአካል ክፍሎች ሽያጭ ወይም ሁማን ትራፊኪንግ። ሁለተኛው መላምት በወቅቱ በቡልጋሪያ የባህር ዳርቻዎች አካባቢ በስፋት ይንቀሳቀሱ የነበሩ የኮንትሮባንዶችና የሰዎች ዝውውሮች ወንጀለኞች አድፍጠው ብቻውና የውጭ ሀገር ዜጋ የሆነውን ላርስን አግኝተውት ሊገድሉት ወይም አካሉ ሊሸጡት ይችላሉ የሚል ስጋት ነው። 4 ሰዎች እየተከተሉ ነው ማለቱ ምናልባትም እውነት ሊሆን ይችላል ብለው የሚያምኑ ወገኖች አሉ። የማስታወስ ችሎታ ማጣት። ሶስተኛውና ተስፋ ሰጪው መላምት ደግሞ ላርስ በደረሰበት ፍርሃትና ድንጋጤ ምክንያት የማስታወስ ችሎታውን ሙሉ በሙሉ አጥቶ ማንነቱና የት ሀገር እንደሚኖር ረስቶ አሁንም ድረስ በቡልጋሪያ ወይም በሌላ የአውሮፓ ሀገር ውስጥ በሌላ ስም በየመንገዱ እንደ ወጪ ወራጅ እየባዘነ ይኖራል የሚል ነው። ነገር ግን እውነታው ዛሬም ድረስ ታላቅ ሚስጥር ሆኖ ቀርቷል። ላርስ ሚንታክ ከጠፋ ዓመታት ቢያልፉም የጠፋበት ሚስጥር ግን አልተፈታም። ያ ከአውሮፕላን ማረፊያ በፍርሃት እየሮጠ የሚወጣ የ10 ሰከንድ ቪዲዮ ዛሬም ድረስ በተመልካቾች ግራ እንዳጋባ ይገኛል።
በዚህ ምክንያት ላርስ በሚንታግ ታሪክ ውስጥ በዓለማችን በጣም ታዋቂና ምስጢረኛው የጠፋው ሰው ተብሎ ይጠራል። ተመልካቾቼ ይህን አስደናቂ ታሪክ እስከ መጨረሻው ስለተከታተላችሁን በጣም አመሰግናለሁ። እናንተን ስለ ላርስ ሚንታግ መሰወር ምን ታስባላችሁ? ከሶስቱ መላምቶች የትኛው ይበልጥ እውነት ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ለወዳጆቻችሁ ሼር ማድረጋችሁን፣ ላይክ እና ቻናሌን ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። በቀጣይ በሌላ ድንቅ ታሪክ እስክንገናኝ ሰላም ሁኑ።